of miidhasa waan tokko hin taatu. Gaawaa ta'uu ani jireenya tokkuma jiraatta jireenya biyya lafaa tokkuma jiraatta amma nafsiin kee badduuti. Ani jechuun namoonni baay'een laayivii koo duraatti akka hin deebi'u na godhu. Waaqayyo waan hunduma kana keessaa iyyuu na deebisee namoonni baay'een laayivii koo kanaan duraatii kan irratti beekuu dandeessu. Namoonni baay'een jireenya sanatti namoonni na deebisuuf baay'ee gadi na qaban waan baay'eetu jira. Ani maqaan koo Tolinee Naggasaan jedhama. Jiraataa Dongoroo Duwwaa kan jedhamudha. Itti dabalee immoo mucaan kun Boonee kan jedhamtu. Booneen kun kan kooti. Mucaan kun na duraa miidhamtee miidhama isheen ittiin miidhamtee godda'amtee ani waan hin beekneef humna qabaadhee dhaqee barbaaduu hin dandeenye. Ani immoo nama na gargaaru immoo hin qabu. Gargaartuun koo isheedha. Dhukkuba irrattis, daara irrattis, beela irrattis hundumaa kooti isheen kan na gargaaru isheedha. Amma immoo darbee isheen dhabee. Ishee dhabee erga dhabee booddee immoo uummatichi jiru uummati biyya alaa jiru. Lubbuu mucaa kootii kana dhugaa ishee naaf falmee lafa isheen geesse lafa isheen taate waa isheetti miidhamte naa baree uummati kun akka na beeksisu hin barbaadu. أتفعل دول المدينة قاعدة؟ أوكي. عندي جنة أنت الميوت هرقود. ሚውት አድርጋቸው ሙባረክ አንዴ እየደወልኩ ነው። እሺ ሚውት ይቆረጣ ዋንጀኔ ሚውት ይቆረጣ ሁሌ ብትወቀሽ መታ እየጻፈች ነው። እሺ ሙባረክ ቆይ በምን እናውቃታለን? ፕሮፋይሏን ካላከች ሚውት አቡ ወይስ አውቀሽ ነው እንዴ? ምን ሚውት የህዝቡ እየሰማ ነው ማውራት ነው። ምንም ከህዝቡ የሚደበቅ ነገር የለም። ስታነሳው ምላት እዚህ ጋር እነሱ ኔትወርክ ነቀላቸው። ሲመጡ አስገባቸው። ሀሎ መዲና ጤና ይስጥልኝ። ሀቢባ ነኝ። አሰላሙ አለይኩም። ዋሌኩም ሰላም። እንዴት አውቀሽ ሀቡ አልሽኝ? እንዴት አወቅሽ? ያቅሻለሁ ሚዲያ ላይ እከታተልሻለሁኝ። ነይን በውስጥ ገብተሽ ብታወሪኝ ራሱ ሀቢብ ለኔ መቼም የሁለት ልጆች እናት ነኝ እንዳንቺ። ምሽ ውዴ አስተርጓኒ ነው ይኔ ወርቅ ልጆችን አመት ያሳደግልሽ። እኔ የሁለት ልጆች እናት ነኝ። መሻክል አልፈልግም። ያለውን ነገር ሪከርድ ለእናቷ መዝናኛ ራሱ ስልክ ከውስጥ ውስጥ እየደበቁ ስለተቀመጡ እንድትረዳ ስለፈለጉ ብቻና ብቻ ነው። እኔ እንዲቆጥርብሽ አልፈልግም እኮ እንዳይቆጥርብኝ ና ያማሪ እኔ ካርድ ሞልቼ እኮ ነው ከካታር ሳውዲ ድረስ ጠቅታምደው እኔ ላይፍ ላይ ገብቼ አላወራም። አሁን ኤጀንቱ ቆጥርሻለሁ ሹፌ ሀቢበት ቀልቤ ኤጀንቱ ጋር አውሬው ኤጀንቱ አንዳቸው ገብቶ መልስ ይስጡ። ማናቸውም እያውሩ ማሪ የውክልና ላይ እኮ ስምሽ ያለው እኮ ያንቺ ነው መዲና። ምን ይባላል ሲሉ እኮ ነው አቡዬ እኮ። ስለዚህ አንድ ሰው ውክልና ቆይ ይኸውልሽ ከይር መስራት ዋጋ ያስከፍላል። ትክክል ጎበዝ፣ አላህ ይስጥሽ ዋጋ። አንዴ ደቂቃ አላከልቢ አንዴ ከይር መስራት ዋጋ ያስከፍላል። እሺ ተወጣን ብሎ ኤጀንቱ ከኤምባሲ ጋር ተነጋግሮ ከፊሌን ጠየቁት። ፓስፖርቴን ኢቃማዬን ተላከላቸው። እኔ አላፈበትም እኮ ወንጀል አልሰራሁም፣ ሐራም አልሰራሁም። እርግጠኛ ነኝ እኔ። እሺ ወላሂ እኔ ዛሬ የሚጠራው የሚጫወተው አንድ በእኔ ጉዳይ ላይ ወንጀል የሚናገር ሁሉ አላህ ኸይር ጀዛውን ይክፈልልኝ። ወንጀል አለብኝ፣ ሰው ነኝ፣ ሰው ሆኖ ማይሳሳት የለም ብለዋል። እኔ ሌላ ወንጀል ካለብኝ ወንጀሌን ምህረት አላህ ያደርግልኝ። በእነሱ አድርጎ ጀዛከላ ኸይር ሁሉንም። እኔ አንድም ሐርፍ ውሸት አልጨመርኩም። ሚያለው የአማርኛው
መዲና ካርድ እያለቀ ነው። ለምንድን ነው ላይቭ ላይ መተሽ ማትመልሺው ምላሽ? ምክንያትሽ ምንድን ነው? እኔ ውስጥ ነገር አልወድም። ምንም ምን ያጠፋሽው ጥፋት ለምን አንቺ ውክልና ይኸውልሽ ማሬ፣ ከኤጀንቱ በላይ እኮ ተጠያቂ አንቺ ነሽ። ምክንያቱም የውክልናው ላይ ስምሽ ያለው አንቺ ነው። ወይ ኤጀንቱ ተዋጣን የምንወከለው ማን ይሻለናል? ስለዚህ ልክ ውክልና የወሰደ ሰው ይኸውልሽ መዲና፣ ውክልና የወሰደ ሰው መልስ የመስጠት ግዴታ አለበት። ውክልና ወስደሻል እኮ እናቴ። ይህ እኮ የሰው ነፍስ ነው እኮ ዕቃ እኮ አይደለም። ስለዚህ ውክልና እስከወሰድሽ መተሽ እዚህ ጋር ለቤተሰቦቻቸውና ለህዝቡ ምላሽ መስጠት አለብሽ። ጉዳዩን ማስረዳት አለብሽ። ቤተሰቦቿ እዚህ ጋር ህዝቡ ፊት ምላሽ እንድትሰጫቸው ይፈልጋሉ። እናትየው እዚህ ጋር መጥተዋል እኮ ነይና እዚህ ጋር አሁን ምላሽ ሰጫቸው ለእናትየው። ኦሮምኛ አለ ሹፌ ቤተሰቦቿ በኦሮምኛ ስለሚችሉ አንቺ ለምንድን ነው እዚህ ጋር መምጣት የፈራሽው? ለምንድን ነው እዚህ ጋር መምጣት የፈራሽው? እኔ ፊት ለፊት ላይ ወጥቼ መናገር አልፈልግም። ለምን ምክንያት ምንድን ነው? ንጹህ ሰው ይኸውልሽ፣ ንጹህ ሰው ምንም የሚያስፈራው ነገር የለም። ገባሽ? መተሽ እዚህ ጋር ቪዲዮ አታበሪ። በድምፅ እኮ ነው የምትመልሺው። ምንድን ነው ያስፈራሽ? ለምን ትሸሻለሽ? እሺ ኤምባሲ ከፖሊስ ጋር አውርቶ ረስሚ የሆነ ወረቀት ሙሉ መረጃ ልኬላቸዋለሁኝ። ውሸት ነው እሱ። አላልንም ልጃችን ትቀበር አላልንም። ልጃችን እኛ ያልነው ልጃችን አስክሬኗ ይላክልን ነው። ታዲያ ሳትን ለምን ተቀበረች? እሺ ውክልና የተሰጠሽ ለአንቺ የልጃችን አስክሬን ይላክልን ነው። የቀበረው ፖሊስ ነው እኮ። ፖሊስ ያለ ቤተሰብ ፍቃድ የመቅበር መብት የለውማ። ቤተሰብ ላኩልኝ እያለ ፖሊስ ታዲያ አንቺ ለምን ውክልና ወሰድሽ? ለዚህ ብቁ ካልሆንሽ ኤምባሲ ሄደሽ ጉዳዩን ለማስጨረስ ብቁ ካልሆንሽ ካላወቅሽ ለምን በማታ ማንኛውም ሰው አይዲ የተደገፈ ያለው ብቻ ብሎ እኔን ያታለለኝ ኤጀንቱ ነው። ስላታለለሽ ኃላፊነቱን ወስደሽ ኤጀንቱን ልታመጪ ይገባል። ያንቺ ፎቶ ከመለጠፉ በፊት አንደኛ። ሁለተኛ ነገር ደግሞ መዲና አንድ አዳምጪኝ። እንደ ካርዱ የኔ ነው። እኔ ነኝ ካርዱን ሞልቼ የደወልኩልሽ። አዳምጪኝ። አንቺ ብቻ ነሽ እያወራሽ ያለሽው። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ፣ ኤጀንቱ አታሉኛል የምትይ ከሆነ። ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ አስክሬኗን 6,000 ብር ለአስክሬን ለሬሳ ሳጥን 6,000 ሪያል ላኩ ያልሽበት ድምፅ አለ እኔ ጋር የተቀዳሹ አካውንት ቁጥር እኮ ተልኮላቸዋል። እኮ ለአስክሬን 6,000 ሪያል እንድትጠይቅ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? የአንቺ ድምፅ አይደለም? ልክፈትልሽ እዚህ ጋር ሀቢባዬ። እቺ ልጅ አካውንት ቁጥር የተላከበት በአባይነሽ እንደሚወጣ ሙሉ ፎርም ወረቀት አለ እኮ። አንቺ ማናዞች ነው ለእነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6,000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው። ጥያቄ ማን ብሎሽ? ለማን አስገባዋለ? እኔ ለቤተሰቦቿ በራ የ6,000 ሪያል ሳጥን የሚገዛበት ቦታ ደርሰዋል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ትኬት ብቻ ነው የቀረን ያልኳቸው። ታዲያ ሪያል አስገቡ አይደለም የ6,000 ሪያል ሳጥን መግዣ ቦታ ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱ ሊዘጋብኝ ምልክት እየሰጠኝ ነው። ነይና ቲክቶክ ላይ ምላሽ ትችይ። ካለበለዚያ እንደላኩልሽ ዋትሳፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ። ሰው ፎቶሽ ከመለጠፉ በፊት መተሽ ቪዲዮ ሰጠነ ምላሽ መስጠት የምትፈልጊ ከሆነ ምላሽ ስጪ። ካለበለዚያ ፎቶሽን ለጥፊ ቪዲዮ ሰራለሁ። ኤጀንቱ አታለለኝ ያልሽው ተባብራችሁ ካልሆነ ኤጀንቱን ታጋልጫለሽ፣ ኤጀንቱን ታመጫዋለሽ። ኤጀንቱን የማምጣት ግዴታ አለብሽ። ቁጥሩን መስጠት ብቻ አይደለም፣ ቁጥሩን ብቻ መስጠት አይደለም ማሪ፣ ማምጣት አለብሽ። ደውለሽ አንቺ ልታመጪው ይገባል። ለምን አንቺ ነሻ ውክልና ፈርመሽ ኃላፊነት የወሰድሽው። አንድ ሰው ኃላፊነት ሲወስድ ቮይስ አድርጌላቸዋለሁ፣ እየመለሱ አይደለም። ተነጋግራችሁ ነው የሰጠሽው። ቮይስ አይመልሱም። ደወልኩኝ አይመልሱም። ደወልኩ አይመልሱም። ቁጥራቸውን እንደሰጠሽ ነግረሻቸዋል። ለዛ ነው የማያነሱት እኮ። እንደዛ ካደረጉሽ ኃላፊነቱን ውሰጂና አምጫቸው። የማምጣት እነሱን አንቺ ኃላፊነት አለብሽ እኮ። ታዲያ እሺ የአንቺ ፎቶ ሲለጠፍ እነሱ ይመጣሉ። የአንቺ ፎቶ መዲና